ወዳጄ ልቤ እስኪ አንድ ምክር ልለግስህ። እግዜሩ ከወደደ የአብይ አህመድ አይነት ጠላት አይስጥህ። ድካም ነው ትርፉ። ሰውየው መሬት ላይ ወርዶ መስራት ያሰበውን ከግብ ማድረስ ያውቅበታል። አብይ አህመድ የጠቅላይ ሚኒስተር ቢሮን ሲያጸዳ ተሳለቃችሁ፣ አፌዛችሁ። እርሱ ግን ጨረሰው። አብይ አህመድ የ4 ኪሎን ቤተ መንግስት ወደ አንድነት ፓርክና ሙዚየም ሲቀይር እናንተ አሁንም አፌዛችሁ፣ ተሳለቃችሁ። እርሱ ግን ስራውን ጨርሶ ሌላም ቀጠለ። አብይ አህመድ መስቀል አደባባይ ውብ አድርጎ ሊያድሰው እቅድ ያዘ። እናንተ በድጋሚ እሪ ያዙ ይልቀቁኝ ቅርስ ፈረሰ አላችሁ አስባላችሁ። እርሱ ግን ጨርሶ አሳያችሁ። አንተ ዩቲዩብ ላይ ያለ ሰበር ዜናውን ባናቱ ታስኬደዋለህ። አብይ አህመድ ፒያሳ፣ ሜክሲኮ እያለ አሁን ደግሞ ካሳንቺስ ላይ ደርሷል። እናንተ ደግሞ የቀድሞ ውሃ ወቀጣ ሰበር ዜና ላይ የአብይ አህመድ መንግስት ሊወድቅ 1 ሳምንት ቀረው እያላችሁ ትንቢት ላይ ተቸክላችኋል። ወዳጄ ላስታውስህ፣ እግዜሩ የሚወድህ ከሆነ የአብይ አህመድ ጠላት አድርጎ አይፍጠርህ። ምክንያቱም ድካም ነው ትርፉ።